ቀዱስ አቤት አቤት። መጀመሪያ ሰላም ብያችኋለሁ። እንዴት ቆያችሁልኝ? አለን አለን። ለሌላ ጊዜ ግን እንደው ትምህርት እንውሰድ። ሰው በመሀል እያወራ ወደ ትምህርቱ ትልቅ ሰው ልትሆን ትቆያለህ። አይ ወደ ትምህርቱ ሰዓት የለም። ወደ ትምህርቱ ይቅርታ። ለመውረድ በጣም ጥረት እያደረክ ነው። አላስወርድም። እንትን አትስራ፣ ፖለቲካ አትስራ። ወደ ትምህርቱ ልንገባ ይችላል። እሺ ጴንጤ ነህ አይደል? ጴንጤኮስታል ነኝ። በጣም ጥሩ። እሺ ቅድም ራስ ባመጣው አርጊውመንት በዛ መሰረት እንቀጥላለን። ቤተክርስቲያን በዓለም አቀፍ ቆይ አንዴ ስማ። ቤተክርስቲያን በዓለም አቀፍ ጉባኤ በ381 ዓመተ ምህረት ላይ ባደረገችው ዓለም አቀፍ ጉባኤ በኮንስታንቲኖፕል ጉባኤ ማለት ነው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብላለች አይደል? አንዲቷ ቤተክርስቲያን ብላለች። ይሄንን ትቀበላለህ? እቀበላለሁ። እሺ ይሄንን የሚቀበል ጴንጤ በእምነት መግለጫ ደረጃ እምነት መግለጫቸውን አሳየ። ይቅርታ አድርግልኝና ከራሴ ቸርች ብትጠይቀኝ ደስ ይለኛል። ምንድነው ቸርች ስሙ? ማለት እኔ ሙሉ ወንጌል ነኝ። ከሙሉ ወንጌል ብትጠይቀኝ ደስ ይለኛል። በጣም ጥሩ። ሙሉ ወንጌል ሆነ ነው። ቆይ ይሄው በይሁዳ ቦታ በትልቁ ላድርገና ካሜራ ከፍተህ እንድታሳየን። ሙሉ ወንጌል ኃጢአት በሚሰረይባት በአንዲት ጥምቀት ወይ ደግሞ ጥምቀት የኃጢአት ስርየት ያሰጣል ብላ ያስቀምጣል። ሙሉ ወንጌል መግለጫ አሳየ። መጀመሪያ እኔ ጥምቀት የኃጢአት ያሰጣል አላልኩም። ጥምቀት የኃጢአት ስርየት ይሰጣል ብዬ አላልኩም። ወይ አላልኩም። መች አልኩ? ተንቀልቅላችሁ ትገባላችሁ። እዚህ ያዙ አላልኩት። አምናለሁ አይደል እንደ ያለው። ቆይ መኩ ችግር የለውም። ኧረ ወዴትም አላነቃንቀውም። ቆይ ችግር የለውም። የኃጢአት ስርየት ዕለት ዕለት የሚደረግ ነገር ነው። ሰምተኛል። በጥምቀት ብቻ የሚቆም አይደለም። በጌታ ራት ብቻ የሚቆም አይደለም። ዕለት ዕለት ስለዚህ በጥምቀት ብቻ ኃጢአት ስርየት ይገኛል ብዬ አላምንም። ወንድማችን ሰው ይታዘባል። 2100 ሰው እየሳቀብህ ነው። ፕሊዝ ረጋ በል። ኦኬ ሰማኛው። አንዲቷ ቤተክርስቲያን እስከ 4ኛ ክፍለ ዘመን የነበረችው አንዲቷ ቤተክርስቲያን we believe in one baptism for the remission of sins ወይ ደግሞ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብላለች አላለችም? አንዲቷ ቤተክርስቲያን መች አላለችም አልኩ። እሱን ትምህርት ተቀበለዋል። አንተ መቀበል አይጠበቅብኝም። መቀበል አይጠበቅብኝም። ኧረ እነዚህ ሰዎች አይ ፖለቲካ አይደለም። እኔ ወንድ አሳዝነኝ ነው የምስክር ምንም አይ አሳዝነኝ። ቆይ ና እመጣልሃለሁ። ችግር የለውም። ቅድም ራስህ ምን አልክ መሰለህ? በደንብ ልብህንም ጆሮንም ከፍተህ አዳምጠኝ። ቅድም ራስህ ምን አልከኝ? አይ ለራስህ ተው አንተ ራስህ እኔ ያልኩት ለራስህ ተው። በእኔ አፍ አታውራ። አንተ የራስህን አስተምሮት ንገረኝ። በእኔ አፍ አታውራ። እኔ ያልኩት ለራስህ ተው። ወይ ተረጋጋሽ አሁን። ስለዚህ የመጀመሪያው ቤተክርስቲያን ጥምቀት ላይ ያላትን ትምህርት አትቀበልም አይደል? እቀበላለሁ እያልኩ አይደል እንዴ? ጌታ ኢየሱስ ክርስቶስ ዛሬ ደግሞ ምኑን ይላከብን? አሁን እቀበላለሁ፣ አሁን አልቀበልም፣ አሁን እቀበላለሁ፣ አሁን አልቀበልም። ምንድነው ወንድማችን ሐሳብን እንዲህ የምቀያየርብኝ? ግራ አታጋባ። እኔ አሁን ለምሳሌ ጥምቀት ለኃጢአት ስርየት ስል ለምሳሌ በስሙ ነው የኃጢአት ስርየት ብዬ ነው እንትን ብለው በጥምቀቱ በስነ ስርዓቱ የኃጢአት ስርየት ይገኛል ብዬ አላምንም። አባቶች ያስተምሩ። ቆይ ስማኝ ሁሉም አባቶች ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ሲሉ የውሃ ጥምቀትን ነው ሪፈር እያደረጉ ያሉት። አንተ የውሃ ጥምቀት የኃጢአት ስርየት ያሰጣል ብለህ ታምናለህ? እኔ በስሙ ላይ የኃጢአት ስርየት እንዳለ ነው። በኢየሱስ ክርስቶስ ስም መጀመሪያ ያወጣውን ማስረጃ ማውጣት ይችላል። ሰው በክርስቶስ ኢየሱስ ካመነ በኋላ የሚጠመቀው የውሃ ጥምቀት የኃጢአት ስርየት ያሰጠዋል ብለህ ታምናለህ? እኔ በስነ ስርዓቱ የኃጢአት ስርየት ይገኛል ብዬ አላምንም፣ ግን በጌታ በኢየሱስ ክርስቶስ ስም። ስለዚህ በጣም ጥሩ ነው። ያንተን እምነት ነገርከን። ምን ብለህ ነበረ? ያንተን እምነት አሁን ምን ብለህ ነገርከን? በውሃ ጥምቀት የኃጢአት ስርየት አይገኝም ብለህናል። ስለዚህ አባቶች የሚያምኑትን እምነት አትቀበልም ማለት ነው። መች አልቀበልም አልኩ? በእኔ አባቶች የሚያምኑት አንተ የራስህን አውራ እኮ በእኔ አፍ አታውራ። አባቶች የሚያምኑትን ነገርኩህ እኮ። እሺ እኔም አምናለሁ አልኩህ እኮ። አምናለሁ ግን በስሙ ነው የኃጢአት ስርየት የሚገኝ። ሙሉ ወንጌል ምን ብላ ታምናለች? ምንድን ነው? ኧረ ሙሉ ወንጌል አትቀበልም። እንደዚህ አይነት ነገር ሲጀመር እንዴ ሙሉ ወንጌል እናቃት የለ እንዴ? ስነ ስርዓት አትቀበልም። ሙሉ ወንጌል ስነ ስርዓት አትቀበልም። ግን በስሙ የኃጢአት ስርየት እንዳለ ታምናለች። እኔ አሁን ከእንደዚህ አይነት ሰዎች ጋር እንደዚህ መርቀኑ ከሚገባ ሰው ጋር ጊዜያችንን አናቃጥልም።